ሰላም የሰላማዊት ኪችን ቤተሰቦች እንዴት ናችሁ? ዛሬ ብስብሳ እሰራለሁ። ቪዲዮ እንዲረዝምብኝ ስለማልፈልግ እዚህ ጋር 2 እንቁላል አድርጌያለሁ። ስኳር ግማሽ ኩባያ አድርጌያለሁ። ብስብሳ ነው የምሰራው ወይ ካላ ቫኒላ አደርጋለሁ። ለሽታ ቫኒላ በጣም አስፈላጊ ስለሆነ ይሄን መተዋለሁ። በደንብ አድርጋችሁ እንደዚህ ታዋህዱታላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አበረታቱ። እኔና እንዲያርጌ በደንብ ከመጣት በኋላ ማሽን መጠቀም ትችላላችሁ። ብስብሳ ይባላል። የአረቦች ጣፋጭ ነው። እኔ ቀለል ባለ መንገድ ነው ብስብሳ የምሰራው። እዚህ ጋር እንቁላልና ቫኒላ አድርጌያለሁ። ስኳር አድርጌያለሁ። ስኳር ያደረኩት ግማሽ ብርጭቆ ነው። ግማሽ ብርጭቆ ደግሞ ዘይት አደርጋለሁ። ጊሽጣ ካለ ጊሽጣ ማድረግ ይቻላል። እኔ ግን ወተት ነው ማረገው። እንቁላል ስላደረኩኝ ወተት አደርጋለሁ። አሁን እንደዚህ ካረኩ በኋላ ብስብሳ ወይ ሰሊጥ አዘጋጅቻለሁ። ብስብሳ መጥተን አረግበታለሁ። ከዛ ትንሽ ዱቄት አረጋለሁ። እኔ ትንሽ ዱቄት ማድረግ ስለምፈልግ የምታክል ዱቄት አያችሁት? ፍርኖ ዱቄት ማለት ነው። እሱን አረጋለሁ። ከዛ ዋና ቤኪንግ ፓውደር አደርጋለሁ። ከዛ ሞቅ ያለ ወተት ሞቅ ያለ የሚጠቅመው ቆንጆ እንዲሆን ስለሚሆን ከዛ ይሄንን በደንብ አድርጌ እንዳልኳችሁ ስኳር፣ ዘይት ምናምን ለጤና ስለማይመከር በጣም አሳንሳለሁ። አሁን ይሄንን በደንብ ትንካረኩ በኋላ እዚህ ጋር ይሄንን በዚህ ነው የምሰራው። ይሄንን ዘይት ቀብቼዋለሁ። በጣም ቀላል ነው ብስብሳ አሰራር። እንደዚህ ካደረግን በኋላ ወፍራምም ያልሆነ በጣም አሁን ይሄንን በፍረን ውስጥ ስቶቭ ውስጥ አብስለነው ተመልሰን እንመጣለን። አሁን ይሄን እንደዚህ አድርጌ ካዘጋጀው በኋላ ምን አደርጋለሁ? በዚህኛው ነበር ልሰራ ያሰብኩት። ይሄኛው ግን ስላነሰኝ ይሄን አድርጌያለሁ። ለምን ብዙ እኔ ብስብሳ ወፍራም ሲሆን ደስ ስለማይለኝ እንደዚህ ካረግን በኋላ ይሄንን አብስዬ ተመልሼ እመጣለሁ። እስከዛ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ ኮሜንት አድርጉኝ፣ አበረታቱኝ። እንደዚህ አድርጌ ካስተካከልኩ በኋላ ተመልሼ እመጣለሁ። አሁን ለብስብሳችንን የሚያስፈልገንን ሽሮፕ እንሰራለን። 1 ብርጭቆ ስኳር አድርጌያለሁ። በዚህ ብርጭቆ 1 ከሩብ የሚሆን ውሃ አደርጋለሁ። እኔ ወፍራም እንዲሆን ስለማልፈልግ የኔ ምርጫ ስለሆነ ነው። ይሄንን አንተከትቀዋለሁ። ሎሚ ያደርግበታለሁ። ካላችሁ ሄል ቀረፋ ብታደርጉበት ለቃና ጥሩ ነው። መጨረሻ ላይ ሲበስል ብስብሳ ቶሎ ነው የሚበስለው። 20 ደቂቃ ምናምን በኋላ ተመልሼ አሳያችኋለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። ወዳችኋለሁ።
አሁን እንደዚህ ከደረሰ በኋላ አብስዬ ከጨረስኩ በኋላ ቅድም የሰራሁትን ስኳር አድርጌበታለሁ። አሁን እንዴት እንደሚያምር እንደዚህ ሆኖ ቆንጆ ነው፣ በስሏል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወጣችኋለሁ። መልካም ሳምንት።